የሚመች ሆኖ አይደለም እኮ ሰዎች በአንድ ሁኔታ ረጅም ጊዜ የሚቆዩት በአንድ ሁኔታ ረጅም ጊዜ በያዙት ጉዳይ ረጅም ጊዜ የሚቆዩበት ምክንያት ስለሚመቻቸው አይደለም፣ ስለተመቻቸው ብቻ አይደለም፣ ስለለመዱት ነው። ያንን ኑሮ ስለለመዱት ነው። ያንን ሁኔታ ስለለመዱት ነው። ቋንቋውን ስለለመዱት ነው። ምግቡን ስለለመዱት ነው። አየሩን ስለለመዱት ነው። የሰውን አኗኗር ስለለመዱት ነው እንጂ ስለተመቻቸው ብቻ አይደለም። አርቀህ ማየት አለብህ። አየህ፣ የለመዱትን ትቶ ወደ ሌላ ልምምድ ውስጥ አየህ የገቡ የቀደሙ ሰዎች እንዳሉ ማወቅ መረዳት አለብህ። ዓይንን አንሳ፣ አርቀህ ተመልከት። አሁን የያዝከው የለውጥ ጥግ አይደለም። አሁን የምትኖረው የለውጥ ጥግ የእድገት ጥግ አይደለም። የእውቀት ጥግም አይደለም። የእውቀት ጥግ፣ የለውጥ ጥግ፣ የእድገት ጥግ፣ የአገልግሎት ጥግ ሌላ እንዳለ መረዳት አለብን። ሌላ አለ። ዓይንን አንሳና ተመልከት። የቅርብ ብቻ አይደለም፣ የሩቁንም መመልከት ያስፈልጋል።